በኢየሱስ ስም ምን አይነት መነካት ነው ግን ጌታ ሆይ ላቪ የኔ ውድ የኔ ብርቅ ነገር አስፈራራቱን ትታችሁ ወደ ቃሉ ብትመለሱ አይሻላችሁም? ወዮል መጨረሻ አይታወቅም። እስቲ አንድ ጊዜ እንዘምር ወገኖቼ። እንኳን ሞት ራሱ አያስፈራራንም። ቀልደኛ ሞት እኛ አንፈራ። ቸርች ውስጥ ያላችሁ ማቴሪያሊስቲክ ሴቶች ግን አደብ ግዙ። ቀጥ ያለ ፍሪዝ ያደረገ አይሰጥሽ። ከስተሽ ነው የምትመጪው እዚህ ቸርች። አረ ዘመን ይባረክ። ምን አይነት መረዳት ነው? መጀመሪያ ሰይጣን ኢየሱስን እንዳታምን ነው የሚያደርግ። አምናለሁ ብለህ ግግም ካልክም አምርበት። ሻጮችም ገዢዎችም አጭበርባሪዎች ናችሁ። ጸሎት አሁን ሽያጭ ላይ ነው። ይሸጣል። ማስፈራሪያ አይደለም፣ በቅርቡ ሆኖ ታየዋለህ። ጌታ ሊመጣ መንገዳችሁን ያላስተካከላችሁ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው። ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው። ምሕረቱ ብዙ ነው፣ ብዙ ነው። ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይሁል ወዮል መጨረሻ አይታወቅም። እስቲ አንድ ጊዜ እንዘምር ወገኖቼ። ያኔ ወይኔ ምን ይሆን ጣይ አንድ ላይ ያኔ ምን ይሆን ጣይ ለምሬኮ ደሞ እንዲህ አይነት ነገሮች ሆድ ይበላሉ። ምክንያቱም የመጣ ነው ከየትኛው ነው? እንደዚህ እንደነ እግዚኦ ማረን ክርስቶስ እግዚኦ 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 the same story እሱም መዝሙር ደግሞ ሲዘምር ኳይሮ አይተሃል? የጌታን ሆድ ለመብላት ይጨነቀው ጭንቀት እንደዚህ ብሎ እጃቸው እንዲህ ነው የሚያደርጉ። አይናችንን ቀና አድርገን ኢየሱስ አደራ 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 ያቀናል። አይፎገርም እሱ አይፎገር አይ መጀመሪያ የምትዘምረው ማን ፊት እንደሆነ ማወቅ። እዛ ውጭ እንዴት ነው የተደባደበ? ቸርች ውስጥ እንዴት ነው የተነካከስ ነው? ብዙ ጊዜ ህግ ሰባኪዎች ከማንም በላይ ተናካሾች አይደሉም? ምን ሴራቸውን ማን ይችላል? ቸርች ያለ ሴራ ጧ ነው ተደራርጋ ከዛ ኳይሩ ቀሚስ ታረግና ሲገባ እንደዚህ አይነት ሲገባ አገባቡ ራሱ ኳይሩ በቃ ለቀስ ብለው መሰስ ብለው አብፊት እኮ ነው የምትቆሙ። ጽዮን መግባት ሳስብ እንዳልገባ ሲኦል ኢየሱስ አለ። አሜዚንግ። ይሄ በቅንፍ ወንጌላውያን ቸርች ውስጥ መዘመር የለበት። አሁን እልክ ይዘው እንደሚዘምሩ ጠብቃለሁ፣ ግን ገብቷል። በወንጌላውያን ወንጌል እስቲ ወንጌል በለው። ወንጌል ጉድ ስፔል ጎስፐል የምስራች ጽዮን ገባለሁ ብለህ ሲኦል ትገባለህ። የምስራች ሊሆን አይችልም። አልቋል። የተለያዩ ዲኖሚኔሽን ውስጥ ያሉ ወንጌላውያን አማኞች ጽንፍ ይዘው ሲከራከሩና ግብ ሲፈጥሩበት በሶሻል ሚዲያ ላይ በስፋት እየተከታተለንና በስፋት እየተመለከትን እንገኛለንና ምንም አይነት ተቃራኒ ሐሳብ የለኝም። ይሄን ነበር ሁሉ ጊዜ እግዚአብሔር ቆንጆ ሚስት ስጠኝ ይላል። ክራይቴሪያችን ምን አይነት መሆን እንዳለበት በኋላ እናገራለሁ። ቆንጆ ሚስት ስጠኝ ይልና ሜላል ብቻ ቆንጆ ትሆን እንጂ ጸባይ በዱላ ይስተካከላል ይላል። አስባችሁታል? ብቻ ቆንጆ ትሆን ጸባይ በዱላ ይስተካከላል ይላል ነው እንዴ? ይሻላል። በ21ኛው ክፍለ ዘመን ምን አይነት ሰው ነው ያልኩት? እንዴት እንደዚህ ጸባይ በዱላ አባቶቻችን እንደዚህ ያደርጉ ነው። ይሄን አመለካከትን ቀይር። ብዙ ነገር ያው በጌታ አይደለም ሰውየው በዛኛው ዓለም ነው። የሚገርመው አግብቷል። ጸባይ በዱላ ይስተካከላል። እንኳን ዱላ ሊያነሳ የምትደበድብ ነው ያጋባው እሱ። እሷ ነች በቃ የምታስተካክለው። አንዳንድ ጊዜ አይካንት ከዚህ ሰው ጋር ስለዚህ ማሰብ አለብን። እንዴት ነው ወደ ትዳር የምንገባው? የኛ ራሱ አመለካከታችን ጤናማ አእምሮ ለጤናማ ኑሮ። የመጀመሪያው ጤናማ አእምሮ ለጤናማ ኑሮ ሰው ከማግባቱ በፊት ከራሱ ጋር መግባባት አለበት የሚል ነው። ምክንያቱም ይሄ ከራሱ ጋር ያልተግባባ ሰው ሌላ ሰውም ቢመጣ አያኖርም።
እንደውም ያኛውን የሌለውን ባህሪ የሌላትን ባህሪ እና ስለዚህ የመጀመሪያው ስለ ራሳችን ማወቅ አለብን። ስለ ራሳችን ማንነኝ እኔ ለመሆኑ የአይምሮ ብስለት ውስጥ ያልገቡ በጣም ብዙ ወንዶች እንዳሉ እንግዲህ ከሰሞኑ በሶሻል ሚዲያ ላይ በሚዘዋወሩ ሴት ትሰማ በሚል ንቅናቄያቸው እንግዲህ አይተናል። በጣም ብዙ አውሬ ወንዶች፣ በጣም ብዙ ክፉና ጨካኝ ወንዶችን አይተናል። እየተደረገ ያለውን እንቅስቃሴ አይታችሁታል። በወንዶች ሴቶች ላይ እየተደረገ ያለውን ግፍ ተመልክታችሁታል። እዚህ አይነት ክፋትና አረመኔን መማሪያ ሊሆን የሚችል መቀጣጫዎችን፣ መማሪያ የሚሆን እርምጃዎችን እንድትወስዱና ተሰሚነት እንዲኖራቸው የሚሰማቸው አጥተው ከባባድ ፍራቻ ውስጥና አቢዩዝ በመደረግ ውስጥ እያሳለፉ ጭንቀት ውስጥ የገቡ በጣም ብዙ ሴቶች አሉ። እህቶቻችን ይሰሙ። ሴቶች ያላገባችሁ ስሙት። እሱ ላንቺ ድጋፍ የሚሆንሽም ባል ይሰጥሻል እንጂ አፍንጫው ቀጥ ያለ ፍሪዝ ያደረገ አይሰጥሽም። እየበረርሽ ዋጋ እንዳትከፊ በኋላ ከስተሽ ነው የምትመጪው እዚህ ቸርች። ከመክሳትሽ በፊት ጌታን ብትሰሚው ጥሩ ነው ማለት ወዳጄ። አንተም ስማው፣ ድምጽ አለ። ደግሞ ለተቀደሱ ሰዎች ብቻ አይደለም የሚናገረው። በክርስቶስ ኢየሱስ ሁላችን ተቀድሰናል። ለልጆች ሁሉ ይናገራል። ስማው። ውጣ ካለ ውጣ፣ አትውጣ ካለ አትውጣ። አሜን። በቃ ቀጠሮ ራሱ በሱ ይሁንልህ። ከዛ እንዴት ያማረ ውበት፣ እንዴት ህይወት መልካም እንደሚሆን የማቴሪያሊስቲክ መንፈስ ቁሳዊ ፍቅር ላይ የተመሰረተ ነገር እየተስተዋለ ይገኛል። ይሄ ነገር በዓለማውያን ብቻ አይደለም። እኔ እንኳን ፐርሰናሊ ከተለያዩ ወዳጆቼ እንደዚህ አይነት ነገሮች በቤተክርስቲያን ውስጥም መሰስ ብለው ገብተው በጣም ከባድ ሲቹዌሽን ውስጥ እንዳሉ፣ ወንዶቻችን ጭንቀት ውስጥ እንዳሉ ሰምቻለሁ። ምን አድርጉ ነው የምትሉን እህቶቻችን? ምን እናድርግ? እሺ እኛ እየሰራን ነው፣ እየለፋን ነው። ቀስ ብለን ቀስ በቀስ ይመጣል። ሀብቱም ቢሆን ገንዘቡም ቢሆን ቀስ በቀስ ይመጣል። መንገድ ላይ ነን። ኦን ዘ ዌይ። ምንድነው አድርጉ የምትሉን እንዴ? እንዴት ነው ጸዴ መኪና መጥቶ ፊት ለፊታችን ያቆመ ወንድ በፍቅር ሲንጠባጠብልሽ ከነበረው ወንድ አንቺን የሚቀማሽ ምን ማለት ነው? እኮ ነውር እኮ ነው። ኤኒዌይስ ገንዘባችሁን አይቶ የሚመጡ ሴቶች እንኳን ሄዱ ጥርግ ይበሉ፣ አያስፈልጉም ስለሆነ ማለት ነው። ለነሱ የሚያስፈልጋቸው እናንተ ሳትሆኑ ማስተዋለው መረጋጋት ነው የሚያስፈልጋቸው። ከምንም በላይ የሚቀድመው ምንም አይነት ግንኙነት ውስጥና ምንም አይነት ሪሌሽንሺፕ ውስጥ ከመግባት በፊት እግዚአብሔር ይቀድማል። እንደው የእግዚአብሔር ፍቃድ ነው ወይ ይሄ ነገር? እንደው እግዚአብሔር ሊከብርበት ይችላል ወይ? ባይዘው እግዚአብሔር ካፉ አውጥቶ ይሄ የኔ ፍቃድ ነው የሚለው አይነት ጉዳይ አይመስለኝም። እኔ የእግዚአብሔር ፍቃድ ማለት እግዚአብሔር በሚወደው መንገድ ሊሄድ የሚችል ሪሌሽንሺፕ ነው ወይ? ስለ ሞት አንድ ነገር ልንገራችሁ። ሞት እኛ አንፈራ። መጽሐፋችን ላይ 3 ሰዎች ሞታል። የሚገርሙኝ ሰዎች። እኔ አብርሃም መሞቱ ይገርመኛል። አብርሃም እግዚአብሔር በጓደኛ ደረጃ አፕሮች ያደረገው ሰው ነው። የጓደኝነትን ኦነርሺፕ የሰጠው ሰው ነው። በእውኑ እኔ ወዳጄ አብርሃምን ሳላማክር ብሎ የመመከታት ቢጋድ የመመካከርን ፕሪቪሌጅ የሰጠው ሰው ነው አብርሃም። መጽሐፍ ምን እንደሚል ታውቃላችሁ? አብርሃምን ሞተ። ሌላው የሚገርመኝ ሰው ሙሴ ነው። ሙሴ በምድር ላይ በጣም ትሁት የትህትና መጨረሻ የነበረ ሰው፣ ስለ ሕዝብ እኔን ብትገለኝ ይሻላል ብሎ እግዚአብሔርን ፊት ለፊት አፍ ለአፍ የሚያወራ የእግዚአብሔር ነብይ፣ እግዚአብሔር በጣም የተወደደ የጋድ ፍሬንድ። መጽሐፍ እንደሚል ታውቃላችሁ? ሙሴን ሞተ ይላል። የሚገርመኝ ደግሞ ሌላ ሶስተኛው ሰው ዳዊት ነው። ዳዊት የእግዚአብሔርን አቴንሽን የወሰደ ሰው፣ ኃጢአት እንኳን አድርጎ የእግዚአብሔርን የፍቅር ልብ ትሪገር ያደረገ ሰው፣ የሚገርም ሰው። እንደ ዳዊት አይነት መጽሐፍ ቅዱስ ላይ የለም። ማጋነን አይሆንብኝ። ኢየሱስ እንኳን የተቀመጠው በዳዊት ወንበር ላይ ተብሎ ራሱ እግዚአብሔር በዚህ ደረጃ ኦነር ያደረገው እንደ ልቤ ያለው ዳዊት፣ የሚዘምረው ዳዊት፣ አምላኩን የሚወደው ዳዊት፣ ታቦቱ ፊት ራቁቱን የጨፈረው ዳዊት። መጽሐፍ እንደሚል ታውቃላችሁ? ዳዊትም የእግዚአብሔርን ሐሳብ አገለገለ፣ ከዛስ ሞተ። ሞት ችግር ቢኖሩ ኖሮ እነዚህ 3 ሰዎች አያችሁ? ሞት ለአማኝ ሞት ችግር ቢኖረው ኖሮ የሆነ ዓለምን ጨርሰን ዘላለምን የምንጀምርበት ብሪጃችን ነው እንጂ
ድብን ጥፍት የምንልበት አይደለም። መጽሐፍ ሲናገር በልጁ የሚያምን የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ኢየሱስ የወደደን ሰዎች ነን። ለዚህ ነው በድፍረት እናንተ ወንድሞቼ ፊት በድፍረት የምነግራችሁ በቦልድነስ የምነግራችሁ። ምናልባት በእኔ በታናሽ ባሪያው እግዚአብሔር እየተናገራችሁ ሊሆን ይችላል። እግዚአብሔር እያወራ ሊሆን ይችላል። ብዙ ሰው አያስተውልም። ኢየሱስ በዘመኑ በሚያስተምር ጊዜ ዮሐንስ ወንጌል ምዕራፍ 10 አጥኑት። ደቀ መዛሙርቱ አያስተውሉም። ስለምን እንደሚያወራ አያውቁም ነበር። ብዙ ሰው አያውቅም። እግዚአብሔር ይናገራል። በየመንገዱ ወንጌል ይነገራል። በየቲክቶኩ ስክሮል ይደረጋል። አንድ ነገር ልንገራችሁ፣ ይሄ ወንጌል የማትሰሙበት ዘመን ሊመጣ ይችላል። ይሄ ወንጌል በጣም እግዚአብሔር አገር ያፈረሰበት ኬዝ ነው። ይሄ ወንጌል እግዚአብሔር ልጁን በመስቀል ላይ ያደማበት፣ ልጁን በመስቀል ላይ ያረደበት ወንጌል ነው። ስለዚህ ወንጌል ሪስፖንድ የማታደርጉ ከሆነ ኢንጂነር ጋር እንደመጣ ነው በእያንዳንዳችን ቤት ይመጣልናል። ነገር ግን ኢየሱስን አምኖ የሞተ ሰው አንድ ቀን በትንሣኤ ጊዜ ይሄኛው አካል ዘላለማዊ አካልን ይዞ እንደሚነሳ መጽሐፍ ቅዱስ ይናገራል። ዛሬ ምርጫው የናንተ ነው። ዛሬም አልረፈደም። ሞት አያስፈራራንም እኛ ክርስቲያኖችም። ምክንያቱም ብንሞት እንኳን ወደ አባታችን ወደ አምላካችን ነው የምንሄደው። ሞት ወደ አምላካችን የሚያደርሰን መንገዳችንም ጭምር ነው። ለኛ የምንፈራው የምንንቀጠቀጥለት ጉዳይ አይደለም። ቀን ሳለ ግን እናንተ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ያልተቀበላችሁት ጌታ ኢየሱስ ክርስቶስን ተቀበሉት። አንተ በእኛ አላፈርክም። እንደኛ አይነት ሰው ስትመርጥ አላፈርክም ጌታ። we love you I love you የኔ ውድ የኔ ብርቅ ነገር አገላለጹ አይገርመኛል። እኔ የኔ ናፍቆት የኔ ረሃብ የኔ ፀሐይ የኔ ሙቀት የኔ ሽታ የኔ መዓዛ አሜን የኔ መከለያ የኔ ሃሌሉያ ኢየሱስ ጌታ ሆይ አቤት ምነው ፍጥረት ባወቀ አቤት ሃሌሉያ አቤት ምነው ፍጥረት ባየ አቤት ምነው ፍጥረት ባወቀ በኢየሱስ ስም። በቃ እኔ ሊሊን ሳያት ሊሊ ስለ ኢየሱስ ስትናገርና ስለ ኢየሱስ ስትዘምር በቃ ምን አይነት የልጅነት ስልጣን እንዳለኝ እንዲገባኝ ነው የምታደርገኝ። ማለት እኔ አሁን እሷ ተጠቅማ ኢየሱስን ለመግለጥ ኖ ዌይ ይሄ እንዲዘርቭ የሚያደርገው አምላኬ ነው፣ በኔ ህይወት ውስጥ ውድ አምላኬ ነው፣ ይሄንን ጌታ ይሄንን ውድ ይሄንን ፍቅር ይውልኝ ያለች ስትዘምር ምናምን ነገር በቃ ምንድነው ምናምን ነገር አልነበረ። ምክንያቱም እሷ የምትጠቀማቸው ወርዶች በኔ መንደር ሊሆነ ግለሰብ ነበረ ስትጠቀማቸው የነበረውና በቃ እሷ ግን በቃ እያንዳንዱ ልብ ውስጥ ያለውን ቃላት አንጠፍጥፋ ነው በኢየሱስ ክርስቶስ ፊት የምታቀርበውና ትክክለኛ የልጅነትን ስልጣን ነው የማይባተው። ሁሉ ጊዜ ከሰባኪ ይልቅ ዘማሪ መሆን ነው የምፈልገው። ለምንድነው ሰባኪ ሁሉ ጊዜ አይታችሁ ከሆነ ከሰው ጋር ነው የሚጨቃጨቀው። ተመለሱ አትመለሱ ባካችሁ ይሻላችኋል። እነ ሊሊዬ ይወጣሉ አስደናቂ ነው ላጥብሎ ቁጭ በቃ አረፉ። እኛ ጭቅጭቅ ነው ይሻላል አይሻልም ምዕራፍ አተርፍ እንደዚህ ነውና እና ጉዬ ይወጡና በቃ አይደል ወይና በቦ አፈራ በለሱን ጎራ አይደል ኢየሱስ ጌታ ነው። ይሄኛው ነው ደስ የሚለውና ለምንድነው ምን ዘምረው አለች ሊሊ እናንተን የምናገለግለው በድካም በምንም እናንተን ምን ስለምንወድ ነው አለች። አንደኛው ነው። ሁለተኛው ደግሞ አመል ነው። እኔ የአውታሩ መዝሙር ነው ይሄንን ያብራራ። እረኔ ሳመል ሆኖብኝ ነው አመል ስቀመጥ ስነሳም ስላንተ መዘመር እንደዚህማ ካልሆነ ይከብደኛል መኖር ነነነነና አይሄኒ አረኔ ሳመሎሎ ቢነው አመል ሲመሽም ሲነጋም ለክብር መዘመር እንደዚህማ ካልሆነ ይሰለቻል መኖር ነው አይደል? ይሰለቻል። እኔ አሁን በጌታ ከሆንኩ በኋላ አላውቅም ብቻ
ማለት ሱስ ነው በቃ እኔ እንጃ ክርስትና ሱስ ነው አላውቅም ምን ያህል ሰዎች ይህን የክርስትና ህይወት ለመግፋት አቅም እንደኖራቸው አላውቅም በእርግጥ እኔ እነሱ ላይ አልፈርድም ክርስቲያኖችን ሲገፉ ሳይ ክርስቲያኖችን ሲቃወሙ ክርስቲያኖችን ሲሰድቡ ሲያንቋሽሹ በየመድረኩ በየአደባባዩ ሲያገረጡ ምናምን ሳይ እኔ ከዛሬ ምናምን ከ8 ዓመት ምናምን በፊት አደርገው የነበረው አይነት ነገር ነው ማለት ጴንጤ የሚባል ነገር እጸየፍ ነበር በቃ ሊትራሊ መስማት የማልፈልገው ግለሰቦች ቢኖሩ ጴንጤ የሆኑ ግለሰቦችን ነበርና ልክ ግን ወደ ውስጥ ገባ ብላችሁ መሰስ ብላችሁ ያለውን እውነታ ሪያሊቲውን ለማየት ስትሞክሩ ግን በቃ ዘ ሪቨርስ ሂስትሪ ሆኖባችሁ ቁጭ ትላላችሁ ጭራሽ ሱሰኛ ትሆናላችሁ መጀመሪያ ሰይጣን ኢየሱስን እንዳታምን የመስቀሉን ስራ እንዳታምን ነው የሚያደርግ አምናለሁ ብለህ ግግም ካልክበት ግን ጨምርበት በቂ አይደለም የመጀመሪያው ፈጽሞ ያስከዳል አይደለም ብሎ ከዛ ካመንከ በኋላ ደግሞ በቂ እንዳልሆነ ጥርጣሬ ውስጥ በመፍጠር አንተ በጥረት የምትሞላው በስራ የምትሞላው የሆነ ነገር እንዳለ በማድረግ የኢየሱስ ክርስቶስን ስራ በቂ እንዳልሆነ በአንድም በሌላም መንገድ ለጉባኤ እየተናገረ ሰው እየተናገረ ይሄዳል ማለት ነው እና ይሁዲዎችና ሌሎች ሃይማኖቶች ትልቁ ችግራቸው እሱ ገላትያ መልእክትም ላይ የታየው ነገር ምንድነው ኢየሱስ ሞቶላል አዎ ሞቶላል እኛ አልሞተም ማለት ነው አልሞተም ማለት ነው ኢየሱስ ያድናል እኛ ያድንም ማለት ነው ስለዚህ ግን ምንድነው ብቻ አይደለም የሆነ ነገር ጨምር ህግ ጨምር ስራ ጨምር የሆነ ነገር ጨምር ይወላችሁ የኢየሱስ ክርስቶስ የመስቀል ስራ እንድን ዘንድ በቂና ከበቂ በላይ የመጽሐፍ ቅዱስ ትክክለኛው አስተምሮ ይሄ ስለዚህ ማንነቱን ፍጹም አምላክነቱን እንቀበላለን ፍጹም ሰውነቱን እንቀበላለን በዚህ ማንነት የተሰራውን ስራ ፍጹም መሆኑንም እንቀበላለን የኢየሱስ ማንነት ብቻ አይደለም እኛ ፍጹም ነው የምንለው የኢየሱስ ስራም ፍጹም ነው ብለን ጌታ ይባረክ አሜን ስለዚህ የኢየሱስ ክርስቶስ ስራ በቂ ነው እንደውም አንዳንድ ቦታ ላይ ምን ይላሉ ኢየሱስ ክርስቶስ ስለሞተ ብቻ አይደለም የምትድነው ይላሉ ምንድነው አሁን ኖስቲሶች ምን ይላሉ ልዩ ዕውቀት በማግኘት ስፔሻል የሆነ ዕውቀት እነዚህ አንዳንዶች ነው የሚያገኙት ብሎ ያስባሉ ስለዚህ የዳኑ ስንት ናቸው ማለት አንዳንዶች ናቸው አየህ ስለዚህ ምን ብለህ ታስባለህ በቃ እነዚህ የሚሰብኩት እንንተና ይሆናል ለየት ያለ ነገር ያላቸው እነሱ ናቸው ይወላችሁ ልዩ ዕውቀት በማወቅ አይደለም የሚዳነው ኢየሱስን በማወቅ አይደል ይቺ የዘላለም ህይወት ናት ያለው ጌታ ምንም በማወቅ ልጁ አንተ ይላከው ልጁን በማወቅ የሚገኝ ኢየሱስ ክርስቶስን በማወቅ ነው የሚገኝ ስለዚህ ኖስቲዝሞች ምንድነው የሚሉ ኢየሱስ ጌታ እንዳልሆነ ኢየሱስን እንዳንቀበል በብዙ ትግል በብዙ ጣውረድ ውስጥ እናልፍና ብዙ አይነት በቃ ሰይጣን ብዙ ነገር ከፊት ለፊታችን ደርድሮ ይህንን እውነት ሻዶ ያበጅበትና ይሸፍንብንና ፋይናሊ ልክ ኢየሱስ ክርስቶስን ደግሞ ስንቀበል ሌላ ደግሞ መውደቂያ ሌላ ደግሞ እኛን የሚጥልበት ከዚህ የእምነታችን ከፍታ ላይ ደግሞ እንድንወድቅ የሚያደርግበት ደግሞ ትልቁ ስትራቴጂው ነውና እኔ እንደዚህ ተረድቼው አላውቅም ነበር ጨምርበት የሚገርም መረዳት ነው ጸጋችሁን አትሽጡ አገልጋዮች ጸሎት አሁን ሽያጭ ላይ ነው ጸሎት የሚዳሰስ የሚጨበት ኮሞዲቲ ሸቀጥ አይደለም ማለት በመሰረቱ ግን ይገርማችኋል በቃ ሸጣለሁ ጸልይልሃለሁ የቢዝነስ ጸሎት ልዩ የምን ጸሎት እየተባለ ጸሎት እየተሸጠ ነው ወንድሞቼ ጸሎት አትሽጡ ትንቢት እየተሸጠ ነው አንድ ሁለት ብሎ ምሳሌ ማንሳት ይቻላል ብዙ ቦታ ስለምንሄድ የፈውስ ይሄ በተለምዶ መገለጥ የምንለው ወይም የእውቀት ቃል ተፈውሰሃል ወይም እንደዚህ ተፈውሰሻል የሚባሉ ነገሮች እንደ ዕቃ እየተሸጡ ነው መዝሙር እየተሸጠ ነው የተለመደ ነው የቆየ ነው እሱ መዝሙር እየተሸጠ ነው ማለት ትንሽ ክሊር ማድረግ ፈልጋለሁ መዝሙር ሲሸጥ ጸጋ መዝሙሩ መልእክቱ አይደለም መሸጥ ያለበት መዝሙሩን የተሸከመው ዕቃ ነው መሸጥ ያለበት መልእክታችን የተሸከመው ቁሳቁስ እሱ ነው ለዛውም ደግሞ የተጠቃሚውን የገዢውን አቅም ባገናዘበ መልኩ ድሮ እንደሚደረገው በቤተ ክርስቲያናት ሀብቱ ሪሶርሱ ይሄ መዝሙር ጸጋ የቤተ ክርስቲያን ሆኖ ቤተ ክርስቲያን
ለዘማሪዎቹ ለአገልጋዮቹ የሚያስፈልጋቸውን በበቂ ሁኔታ እያሰበችላቸው አሁን እግዚአብሔርን በጣም ማመሰግነው በእውነት የተሻሻሉ ነገሮች ነው ያለው። በብዙ ቤተክርስቲያናት ሙሉ ባንድ ሁሉንም አይነት ሙዚቃ የሚጫወት ሙሉ ባንድ እየተከፈላቸው የሚያስፈልገውን ቤተክርስቲያኒቱ እንዳቅሟ የከፈለች እያገለገሉ ነው። ይሄ ይበረታታ፣ ይሄ ይቀጥል በተሻለ መንገድ። እዚህ ሰዎች ትልቅ ሙያ ነው ያላቸው፣ ትልቅ ጸጋ ነው ያላቸው። አንዳንዶቹም መደበኛ ትምህርትም አላቸው፣ የሙዚቃ ትምህርት። በተመሳሳይ መንገድ ሶሎ የሚዘምርም ካለ መቼም ኳየር ሲሆን ከቤተክርስቲያን አቅም በላይ ይሆናል። ግን ሙሉ ህይወቱን ለዛ ሰጥቶ የሚያገለግልን ቤተክርስቲያን እንደ አንድ ወንጌላዊ፣ እንደ አንድ ሚሽነሪ፣ እንደ አንድ መጋቢ ይዛ በቂ ቀለብ በቂ ደሞዝ እየሰጠች ያለ ችግር እንዲኖር ማድረግ አለባት። አገልጋዩ ግን ያለውን ጸጋ የቤተክርስቲያን የአካሉ ሀብት የክርስቶስ አካል ሀብት ስለሆነ መስጠት ያለበት ለአካሉ ነው ብዬ ነው የማምነው። ስለዚህ ወገኖቼ መዝሙር አሁን ካልኩት ውጪ በሆነ መንገድ ለንግድና ለቢዝነስ መዋል የለበትም። የሚገዛውም የሚሸጠውም በጣም ብዙ ጊዜ ሻጮችን ነው የምንወቅሰው፣ ገዢዎችን ለምን አንወቅሳቸውም? አሁን ስለ ዘይትም ስለ ጸሎትም ስለተለያዩ አሁን በቤተክርስቲያን ውስጥ እየተደረጉ ስላሉ ቤተክርስቲያን ተብሎ በሚጠሩት ቤተክርስቲያን ተብሎ ነው የሚጠሩት። በርግጥ በእነዚህ ስፍራዎች ላይ የሚሸጡትን ነገሮች ስናስባቸው ስለ ገዢዎቹ ብዙ ጊዜ ዝም እንላለን እና ገዢዎችም አጭበርባሪ ናቸው። በነገራችን ላይ ሻጮቹ ብቻ አይደሉም። እንደዚህ አይነት ነገር ላይ ኮምፕሮማይዝ ተደርጎ መታለፍ ያለበት ኢሹ አይደለም። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ ይመስሉ ዘንድ አስቀድሞ ደግሞ ወስኗልና አስቀድሞ የወሰናቸው እነዛን ደግሞ ጠራቸው፣ የጠራቸው እነዛን ደግሞ አጸደቃቸው፣ ያጸደቃቸውን እነዛን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ደግሞ ከእርሱ ጋር ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ብቻ ነው። ስለዚህ ወንድሞቼና እህቶቼ ከክርስቶስ ፍቅር ማን ይለየናል? ሞት ነው? ረሃብ ነው? ጭንቀት ነው? ስደት ነው? ፍርሃት ነው? ምንድን ነው? ስለ እርሱ ቀኑን ሙሉ እንደሚታረዱ በጎች ተቆጠርን ተብሎ እንደ ተጻፈው እንደ ትንቢቱ ቃል እንዲሁ ስለ ክርስቶስ ፍቅር እንሆናለን። ሃሌሉያ! ከአንደበቱ የሚወጣው ቃል የእግዚአብሔር ቃል ደስ ሲል አው በኢየሱስ ክርስቶስም በቃ እንደዚህ አይነት ሰዎችን ሳይ እጽናናለሁ። ቤተክርስቲያን ተስፋ አላት እላለሁ። አንድ ጊዜ የሰማሁትን ምሳሌ ልንገራችሁ። እንዲህ ጓደኛሞች ፍሬንዶች ተሰብስበው ይጠጣሉ፣ ይጨፍራሉ፣ ናይት ክለብ በጣም ይጨፍራሉ። ወንዶች ሴቶች ተሰብስበው ከመካከል አንደኛው ገርል ፍሬንዱ በመሃል ስላልነበረች በቃ እሷን ደግሞ ይዘናት እንምጣና ቤት ሄደናል። ሌላ ደግሞ ቦታ ሄደን እንጨፍር፣ ሄደን ደግሞ እንጠጣ ተባባሉ። በጣም ሰክረዋል። መኪናቸውን እየነዱ ሲሄዱ ገርል ፍሬንዱ ደርሻለሁ ነይ ውጪ አላት። በቃ ተስተካክላ ከሷ ጋር ደግሞ ሊያሳልፍ ስትወጣ አንድ ምስኪን እግዚአብሔር አብሯት ያለ እናት አለች። ልጄ መሽቷል ስትላት ኧረ መሄድ አለብኝማ በፍጹም አለች። እሺ ልሸኝሽ። አይ አንቺ አሮጊት እንዳትታይባት እናቷ ምን ግቢ ስትላት እናት ቀስ ብላ ወጣች። መታ መኪናው ስትገባ ግቢ ብሎ ወርዶ አስገባት። ስትገባ እናት እንደዚህ አለች፣ እግዚአብሔር ከናንተ ጋር ይሁን አለች። አላት እግዚአብሔር ከናንተ ጋር ይሁን። ኖ ቦታ የለኝም እዚህ ከኋላ ፒካፕ ጀርባ እንቁላል አለ፣ እንቁላሉን ጠጋ አድርጎ ከፈለገ ይቀመጥ አለ። ብቻ እግዚአብሔር ከናንተ ጋር ይሁን ብላ ገባች ሴትዮ። ትንሽ እንደሄዱ መንገድ ስተው የማያውቀው ጨለማ ውስጥ ገብተው እንዳለ መኪናው ተገልብጦ ሁሉም ሞቱ። በጣም ብዙ አደጋ ሰራተኞች ተገኙ። ሁሉንም ሬሳ ማውጣት ጀመሩ። በጣም በሚደንቅ ሁኔታ እንቁላሉ አንዳች አልተሰበረም። እንቁላል ተገልብጦ አይደለም ከእጃችሁ ተሳሳችሁ ጫን ስትሉት ይሰበራል። በባህሪ ተሰባሪ ነው። ግን ማን አለ አብሮ የተሾፈበት? ከፈለገ እንቁላሉ ጋር ይቀመጥ፣ ከጀርባ አስቀምጦ ከፈለገ እኔ ሞት አቦኛል ያለው ያ እንቁላል ግን ከፍተኛ ተራራ ላይ ወድቆ አልተሰበረም። ለምን? እግዚአብሔር አብሮት ስላለ። ምንም ውስጥ ግቢ እህቴ፣ ምንም ውስጥ እለፍ ወንድሜ፣ ብቻ እግዚአብሔር አብሮት ይሁን። ከየትኛውም ስብራት የሚያወጣ እግዚአብሔር አብሮት ይሁን። እንቁላሉ
ተለቅሞ ከተቀመጠበት አልጎደለም፣ ፈቀቅ እንኳን ግልብጥ አላለም። ለምን? ጠባቂ አለ እግዚአብሔር። ተሹፎባችሁ ይሆናል አንዳንዶቻችሁ። ብቻ ያንቺ እግዚአብሔር ያንቺ እግዚአብሔር ግን እነግርሻለሁ ከሆነ ቀን ከተሰበሩ መሃል አንቺ ሳትሰበር ትወጫለሽ። ያንተ ቢዝነስ ከብዙ ቢዝነሶች መሃል ሻይን አድርጎ ይወጣል። ለምን ከተባሉ ምንጩ እግዚአብሔር ከሱ ጋር አለ። እግዚአብሔር ከናንተ ጋር ይሁን ስትባሉ እንደ ዋዛ እንደ ቀልድ አትዩት። የእውነትም እግዚአብሔር ከኛ ጋራ ለመሆን ሁሌም ዝግጁ የሆነ አምላክና በማይታይም በሚታይም እጅ ሲረዳንና ሲያግዘን የነበረ አሁንም የሚረዳን ወደፊትም የሚያግዘን አምላካችን ነው። ጌታ ክርስቶስን የማታውቁ ንስሐ ገብታችሁ መንገዳችሁን ያላስተካከላችሁ ሰው ተረት ተረት አይደለም ይሄ። አንድ ቀን በንጉሱ ፊት ትቆማለህ። አንድ ቀን በፍርድ ጽዋን ትቀምሳለህ። ንስሐ ባትገቡ ፍርድ አለ። ሰው አንድ ጊዜ ሞት ከዛ ፍርድ ይላል። አይ ልትቀስ ከሆነ በኋላ ያለው ምትሉ ከሆነ ደግሞ የተላላ ሰው ምርጫ መርጣሃል። በጣም አደገኛ ነው። ተታለል። ኢየሱስ ከሌለ በቃ ተላላ ሰው ነህ። ሰይጣን አታለለ። ሲኦል ሊነዳህ ነው። እኛ ያደኩበት ሰፈር ቄራ ነው እና ቄራ አካባቢ በሬዎችን ሲወስዱ ሲያስገቧቸው ወደ ቄራ ጭድ እያበሉ በአይነቱ ያስገቧቸዋል። ግን አይወጡም ተመልሰው። ሉካንዳ ነው ስጋቸው የሚገኘው። ሰይጣን እየነዳ ያስገባቸው ወደ ቄራ ማረጃ ቦታ ይክተታቸው፣ ወደ ጥፋት ሰፈራ ይውሰዳቸው። አንዳንዶችን ቢዝነስ እያለ ለአንዳንዶች አማራጭ ስፍራ እየሰጣቸው ወደ ስህተት መንገድ እያስገባቸው ወደ ጥፋት ደህንነታቸውን እንዲጥሉ እያደረጋቸው ነው። አትታለሉ። ይቺ ምድር እያበላች የማትወጡት ነገር ውስጥ እያለበሰች እያሳመረች እያስዋበች የዘላለምን ሕይወት ትነጥቃለችና እርሱን እየመሰላችሁ እንድትኖሩ የታናሽ ወንድማዊ ምክሬንና መልእክቴን ላስተላልፍላችሁ ወዳለሁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።